ከህንድ እኔ ከህንድ አስከሬን ነው ልንሰጣችሁ የምንችል የተባለ ሴት በህይወት ይዣት መጥቻለሁ። እዚህ ልክ ይላል አሁንም አሉ ባህል አራታው አይሆንም የተባሉ ነገሮች ዶክመንት አሳያለሁ አድርጋቸዋለሁ። ይህ ሰው እንዴት በዓለም የህክምና ስርዓት ውስጥ አይድንም የተባለን ነገር እንዲህ በቀላሉ አዳንኩ ይላል ብሎ ተሰባስበው እንዲሁም ተጠያቂ ለማድረግ እኔን ኮንፈረንስ ኮል እያደረጉ አንዱ ደውሎ አሳይቶኛል። አሁን ኢትዮጵያ ውስጥ ተምሮ ስፔሻላይዝድ አድርጓል የምትለው ሐኪም ማንም የለም። ለምንድን ነው ያ የትምህርት ስርዓት የሌለን? ለምንድን ነው? ስለዚህ እውቀትን እኛ ነን የሰጠናችሁ ብለው ለማሳመን የሄዱበት ርቀት በኃይለሥላሴ ዘመን ብዙዎቹ ውጭ ሀገር ሄደው ተምረው ሲመጡ ትልልቅ ቦታ ተሰጣቸው። መጀመሪያ ጊዜ እኔን ቪዲዮዎች ሳይ ከነበረ የጉበት ችግር የነበረበት ሰው የሜዲካል ማስረጃዎቹን አሳይቼ ከዛ በኋላ የዳነበትን ደግሞ ሁለተኛውን አሳይቼ ነበር። አሁን እንዲህ አይነት ነገሮችን ስትናገር ልክ ነው አይደለም ብሎ መዝኖ የሚጠቅመውን ነገር ከመውሰድ ይልቅ ይሄ አሁን ጎጂና ተጎጂ ስትሆን ፍቅሩ ያሸንፈ የለ ፍቅሩ ስለሚያሸንፍ ጎጂም ተጎጂም ሆነን በዛ ውስጥ ስናልፍ ልማድ እናደርጋቸዋለን። ውጤታማ ስትሆን ይሄ ነገር በእኛ ከሆነ የተቻለ ተገንቷል። ማሳያቸው ነገሮች ትቻለሁ። አሁን የሜዲካል ማረጋገጫ ማሳየት አቁሜያለሁ። እኔ ለምን? ስለማይጠበቅብኝ። ሰዎች ከዳኑ